ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ከዚህ ውቅያኖስ ስር ሆኜ የታየኝንና ማስታወሰውን አንድ በጣም ጠቃሚ ታሪክ ልንገራችሁ። ይሄን ውቅያኖስ ሳይ ምን ትዝ አለኝ መሰላችሁ? አንዲት ከጨው የተሰራች ሐውልት ነበረች እና በጣም ብዙ የብስ ጉዞ አድርጋ ከሄደች በኋላ መጨረሻ ላይ ከውቅያኖሱ አጠገብ ደረሰች እና ውቅያኖሱን ስታይ በጣም ሰማይ ነው የሚመስለው። በቃ ምኑ ጋር የደረስኩት አለች ይቺ ጨው አሻንጉሊትና መጨረሻ ላይ ጠጋ ብዬ ለምን አልጠይቀውም አለችና ወደ ማዕበሉ ተጠግታ ዳሩ አካባቢ አንተ ማነህ አለችው። ለመሆኑ አንተ ማነህ ስትል ጠየቀችው። ውቅያኖሱም በለስላሳ ድምፁ እኔ ማን እንደሆንኩ ማወቅ ከፈለግሽ ነክተሽይኝ አላት። አሻንጉሊቷም አንድ እግሯን ወደ ውሃው ሰደደች። በዚያው ቅጽበት የጨው እግሯ በውሃው መሟሟት ጀመረ። ደንግጣ ወደ ኋላ ግን አላፈገፈገችም። ይልቁንም እየቀለጠች በሄደች ቁጥር አንድ ትልቅ እውነት እየተረዳች መጣች። ሙሉ በሙሉ ቀልጣ ከውቅያኖሱ ጋር ከመዋሃዷ በፊት ባለው የመጨረሻ ሰከንድ ላይ እንዲህ ስትል እውነታውን ተናገረች። አሁን ተረዳውህ፣ እኔ ራሱ ውቅያኖስ ነኝ አለች ይባላል። እና ምን ልላችሁ ፈልጌ ነው፣ አዋዋላችሁ የምትሰሩት ሰው ከእናንተ የተሻለ ከእናንተ በላይ አቅም ያለው ሰው ጋር ስትውሉ ማንነታችሁ፣ አሁን ያላችሁበት ሲቹዌሽን፣ አጠቃላይ ሁኔታችሁ ሁሉ ይቀየራል። ለዛም ነው አይደለ አበሻ ሲተርት አዋዋልህን ንገረኝና ማንነትን ልንገርህ ይላል። ከጥሩ ሁኔታ በጣም እንግዲህ ውቅያኖስ የብዙ ምሳሌ ተምሳሌት ነው አይደል? እንደ ውቅያኖስ በጣም ግዙፍ ነገር የለም በዚህ ዓለም እና ከገዘፉ ሰዎች ጋር ከገዘፉ ሀሳቦች ጋር ከተሻሉ እውነታዎች ጋር የምትውሉና አብራችሁ የምትሆኑ ከሆነ የቀደመ ማንነታችሁ ያ የማትወዱት የማትፈልጉት ማንነታችሁ ተቀይሮ ወደ ሌላ ማንነት የምትቀየሩበት ወደምታስቡት የምትደርሱበት ነው የሚሆነው እና ሁሌም ቢሆን የተሻለ ሰው ጋር የተሻለ ጊዜ ጋር የተሻለ ሀሳብ ካለው ሰው ጋር ለመሆንና አብሮ ለመስራት አብሮ ለመዋሃድ ሞክሩ። ላለው ሰላማችሁ ይብዛ።